እሺ አብዛኞቻችን እንዳየነው ስትሪሚንግ ዩኒቨርሲቲ ምዝገባ ጀምሯል። ኢትዮጵያ ላይ 2-3 ሰዎች ናቸው እኔ ሲመዘገቡ ካየዋቸው ሰዎች ማለት ነው። ይሄ ሁሉ ኮንተንት ክሪኤተር ያለባት ኢትዮጵያ ከዚህ ሁሉ ህዝብ ውስጥ በጣም ጥቂት ሰው ነው የተመዘገበው ማለት ነው። ከአፍሪካ 2 ሰው ነው ይሄዳል የተባለው። ስለዛ ሁላችንም መሞከር እንችላለን። እድል እብድ ነው አይደል የሚባለው። ስለዛ ይሄን መመዝገቡ እንዴት እንደሆነ ግራ ለገባችሁ ወይ ከብዷችሁ ከሆነ የተዋችሁት ዛሬ በደንብ ፈትፍቼ የማሳያችሁ ይሆናል። ይሄን ቪዲዮ እስከመጨረሻው ድረስ በጥሞና ካያችሁት እርግጠኛ ነኝ በትክክል ከሞላችሁት ሊደርሳችሁ እንደሚችል እተማመናለሁ። ይሄን ቪዲዮ ሙሉን ተጋብዙልኝ። ቸር ቆዩ። እሺ ስትሪሚንግ ዩኒቨርሲቲ ላይ ስትመዘገቡ ፓስፖርት ኖራችሁ ዜግነት ኖራችሁ እዛ የሚቀበላችሁ ሰው አለ የለ ምንም ችግር የለውም። ከዚህ ከኢትዮጵያ ወስዳችሁ ራሱ ነው የቲኬት የሁሉም ነገር አመቻችቶ የሚወስዳችሁ ማለት ነው። ዜግነት የአሜሪካ ዜግነት ራሱ ሰጥቷችሁ ነው የምትሄዱት ማለት ነው ከኢትዮጵያ። ነገር ግን ከናንተ ጋር ካሜራማን ካላችሁ የካሜራማናችሁን ሙሉ ወጪ የምትሸፍኑት እናንተ ናችሁ ማለት ነው። የካሜራማናችሁን ሙሉ የፓስፖርት የቲኬት የሁሉንም ነገር እናንተ ናችሁ የምትሸፍኑት ማለት ነው። እዛ ላይ ስትሞሉ ራሱ ምርጫ አለው። እዛ ላይ ቪዲዮ ካሜራማን አላችሁ ወይ ብሎ ይጠይቃል። ከሌላችሁ የለንም ብላችሁ ለፉ። ቢኖራችሁ ራሱ ያንን ወጪ መሸፈን ስለማይችል የናተንም ደግሞ የሞላችሁ ቢደርሳችሁ ራሱ ሊያጨናግፍባችሁ ስለሚችል የለኝም ብላችሁ ሞልታችሁ ማለፍ ነው ያለባችሁ ማለት ነው። ሰላም እንኳን ወደ ሁለተኛው ገጽ በሰላም መጣችሁ። እሺ ስትሪሚንግ ዩኒቨርሲቲ ላይ ለመመዝገብ የሚያስፈልገን ነገር ኦሪጂናል ሊንክ ነው። ኦሪጂናል ሊንክ ይኸው እዚህ ጋር ፒን አድርጌ አስቀምጥላችኋለሁ። የቴሌግራም ዩዘር ኔም ደግሞ እዚህ ጋር ማየት ትችላላችሁ። እሺ በቀጥታ ሊንኩን ነካውና ወደ ክሮም እንሄዳለን ማለት ነው። እዚህ ገጽ ላይ ስንደርስ በቴሌግራም መክፈት የለብንም፣ ምክንያቱም ሊያበላሽብን ስለሚችል ማለት ነው። ስለዛ ከላይ 3 ነጠብጣቧን ነካታለን። እዚህ ጋር ነጠብጣቧን ከነካናት በኋላ ከዛ በኋላ ኦፕን ኢን ብራውዘር የሚላለ ያው ቀሪው ጽሁፍ ስለማይታይ ኦፕን ነው የሚለው እሱን ነክተን ወደ ብራውዘራችን እንመጣለን ማለት ነው። ወደ ብራውዘራችን ስንመጣ ያው እዚህ ጋር የጻፈው 2025 ብሎ ነው የጻፈው፣ ያው የተጀመረበት ጊዜ ነው። እሺ ከዛ በኋላ እንደዚህ አይነት ኢንተርፌስ ያመጣልን የምናደርገው ነገር አፕላይ ነው የምትል ጽሁፍ አለች ማለት ነው። እዚህ ጋር አፕላይ ነው። እሺ ሁለተኛው ስቴፕ ላይ ስንመጣ ልክ እንደዚህ አይነት ገጽ ነው የሚከፈትልን። እዚህ ጋር ከላይ እንድትመርጡ የሚፈልገው ነገር ሰራተኛ ናችሁ ወይስ ምንድናችሁ ብሎ የሚጠይቀው፣ እናንተ ግን የመጀመሪያው ላይ ስቱደንት ተማሪ ነኝ ብላችሁ ነው የምትመርጡለት። ምክንያቱም ከኢትዮጵያ ወስዷችሁ አስተምረው አስመርቀው ስራም እንዲሰጧችሁ ነው ይረዳችኋል ማለት ነው። ምክንያቱም አይታችሁ ከሆነ ከብራዚል ቶታ የሚባል ልጅ ወስደው ነበረ ያኔ እና አስተምረውት አሁን ላይ በጣም እንግሊዘኛ ፐርፌክት ሆኖ አሜሪካ ዜግነት አግኝቶ እየኖረ ይገኛል ማለት ነው። ስለዛ እናንተ ስቱደንት ቢደርሳችሁ ራሱ ተጠቃሚ ልትሆኑ የምትችሉት ስቱደንት። ስለዛ ስቱደንትን ትመርጡና ዝቅ ስታረጉ ዝቅ ስታረጉ እዚህ ጋር ይመጣላችሁ ያለፈው አመት 2025 ላይ ላይቭ ስትሪሚንግ ዩኒቨርሲቲ ላይ ተሳትፋችኋል ወይ ብሎ የሚጠይቃችሁ። ካልተሳተፋችሁ መዋሸት አያስፈልግም፣ በኋላ ሊያጨናግፍባችሁ ስለሚችል ካልተሳተፋችሁ አልተሳተፍኩም፣ ከተሳተፋችሁ ደግሞ ተሳትፌያለሁ መዋሸት አያስፈልግም። ምክንያቱም ናሽናል አይዲም ስለምታስገቡ ይታወቃል። ስለዛ እኔ ስላላስገባው ብዬ አልፈዋለሁ ማለት ነው። መዋሸት አያስፈልግም። እሺ ከዛ በኋላ ዝቅ ስታደርጉ ደግሞ ምን ይመጣላችኋል? ስም እስከነ አባት ከዛ በኋላ የተወለዳችሁበት ጊዜ ቀን፣ ይሄ ወር ነው የመጀመሪያው 6ኛው ወር 2020 በ24 ነው ታህሳስ 24 ስለተወለድኩኝ 24። ከዛ በኋላ ዓመተ ምህረታችሁን አስልታችሁ እኔ አሁን 21 ዓመት ብዬ ነው የሞላሁት 2005 ላይ ካደረጋችሁት በፈረንጆች ስለሚቆጥር እዚህ ጋር 21 ዓመት ብሎ ይይዝላችኋል ማለት ነው። ስለዛ እዚህ ጋር ትመርጣላችሁ በስትክክል ማለት ነው። ከዛ በኋላ ዝቅ ስታደርጉ እዚህ ጋር ጀንደር ወይም ደግሞ ጾታ ብሎ ያመጣላችኋል። እኔ አዘጋጅቼ ሞልቼ ስለጠበቅኳችሁ ነው። እዚህ ጋር ጾታ ያስመርጣችኋል። እቺን ጠቅስ ታደርጓት ይሄው ጾታ ምረጡላችኋል። እዚህ ጋር ማል ወንድ ከሆናችሁ የመጀመሪያው ፊሜል፣ የቀረው ደግሞ ጾታ ይቀየረ ምናምን ነው። ኢትዮጵያ ውስጥ እንደዚህ አይነት ነገር ስለሌለ ወንድ ወይም ሴት ብላችሁ ትመርጣላችሁ። ከዛ በኋላ እዚህ ጋር ደግሞ ዝቅ ስታደርጉ ኢሜይላችሁን ካለፋችሁ ድንገት ኮንታክት የሚያደርጉበትን የእናንተን ኢሜይል ትክክለኛ ኢሜይል ታስገቡላችኋላችሁ እና መዘናጋት አያስፈልግም። ከሞላችሁ በኋላ ኢሜይላችሁን እየገባችሁ ቼክ ማድረግ አለባችሁ። ካለፋችሁ ወዲያው ሊነግራችሁ ስለሚችል ማለት ነው። ከዛ በኋላ ዝቅ ታደርጉና እዚህ መጨረሻ ላይ ያለው እናንተ አሜሪካ ውስጥ ነው ያላችሁት ወይስ ደግሞ ከአሜሪካ ውጪ ናችሁ ይሏችኋል ማለት ነው። ከአሜሪካ ውጪ ከሆናችሁ ይሄ ላይኛውን፣ ካልሆናችሁ ደግሞ አሜሪካ ውስጥ ካላችሁ
ከታች ያለውን ትመርጣላችሁ። እኔ ከአሜሪካ ውጭ ስለሆንኩኝ ኢትዮጵያ ስላለው ይሄኛውን መርጣለሁ ከላይ ያለውን ማለት ነው። እሱን ስመርጥ ያልፍልኛል ማለት ነው። እዚህ ጋር ያሉት ስቴፖችን እነዚህ ናቸው ማለት ነው። አሁን እዚህ ጋር የተሳሳተ ፊደል ጨምሬ ነበር አይታችኋል። እሷን አወጣኋት። ከዛ በኋላ ነው እሺ፣ እንደዚህ አድርገን ስናልፍ ምን አለ እዚህ ጋር አሁን እዚህ ላይ ያለውን ስንመርጠው እዚህ ጋር የት ናችሁ ያላችሁት ብሎ ይጠይቃችኋል። አሁን እናንተ ለምሳሌ ዩናይትድ ኪንግደም ይላል እዚህ ጋር እንዳማራጭ ነው እዛ ከሆንክ ብሎ ማለት ነው። እኔ አሁን ቪፒኤን ስላበራው ነው በስተት ነው ያበራሁት። እዚህ ጋር ኢትዮጵያ ብላችሁ ጽፋላችሁ። አሁን ስጽፍ አሳያችኋለሁ። ኢትዮጵያ ብላችሁ ጽፉልታላችሁ። እሺ እንጻፍ አሁን። እሺ እዚህ ጋር ኢትዮጵያ ብላችሁ ከሞላችሁ በኋላ የምትኖሩበት ሀገር ማለት ነው። ኢትዮጵያ ብላችሁ ከሞላችሁ በኋላ ዝቅ ስታደርጉ እዚህ ጋር ምንድነው የሚነግራችሁ እናንተ ወይም ደግሞ ካሜራማናችሁ እዚህ ጋር እሞክራለሁ ብላችሁ ነው ማለፍ ያለባችሁ። ምክንያቱም የኢትዮጵያ መግቢያ ፓስፖርት አላችሁ ወይ ብሎ ይጠይቃችኋል። የኢትዮጵያ ዜግነት ማለት የዩኤስኤ ቪዛ አላችሁ ወይ የሚሰጣችሁ ሰው አለ ወይ ከዛ ብሎ ይጠይቃችኋል። ከሌላችሁ የለንም፣ ካላችሁ ደግሞ አለኝ ወይም ደግሞ እሞክራለሁ ወይም ደግሞ እርግጠኛ አይደለሁም ስላላችሁ እዚህ ጋር አይ አም ኖት ሹር ይላል። እርግጠኛ አይደለሁም ለካሜራማናችሁ ነው ይሄ ጥያቄ። በነገራችን ላይ ካሜራማናችሁ አብሯችሁ ሊመጣ ይችላል ወይ ብለው እየጠየቃችሁ ነው። አይ ካሜራማን የለኝም ካላችሁ እዚህ ሁለተኛ ላይ ያለችው ከታች ያለችው እሷን መርጣችሁ ዝም ብላችሁ ታልፋላችሁ። የካሜራማናችሁን ጉዳይ እዚህ ጋር ዘጋችሁት። ካሜራማን የላችሁ። ከዛ ኔክስት ብላችሁ ታልፋላችሁ ማለት ነው ወደ ሶስተኛው ገጽ። እሺ ሶስተኛው ገጽ ደግሞ የሚያስመርጠን ነገር ምንድነው? እዚህ ጋር እናንተ አሁን ምን ላይ ነው የተንቀሳቀሳችሁ ያላችሁት ፕላትፎርም ቲክቶክ። እሺ ለምሳሌ እዚህ ጋር ነክቼ ላሳያችሁ እስቲ። እዚች ጋር ስነካት ምን አመጣልኝ? እዚህ ጋር ትዊች፣ ኢንስታግራም፣ ዩቲዩብ፣ ቲክቶክ ምናምን ብሎ ያመጣልኛል ማለት ነው። እናንተ ምን ላይ ነው የምትሰሩት ብሎ ነው የሚያስመርጣችሁ። ዩቲዩብ ላይ ከሆነ ለምሳሌ ዩቲዩብ ነካሁት። እኔ ዩቲዩብ ላይ በጣም እንጌጅ ስለማድረግ ማለት ነው አሁን ላይ። ስለዚህ ዩቲዩብ እየመረጥኩኝ ከዛ በኋላ የዩቲዩባችሁን ሊንክ እዚህ ጋር ታስገባላችሁ። የዩቲዩባችሁ ደግሞ ሊንክ የት እንደምታገኙት የማታውቁ ከሆነ ትወጡና በመሀለኛው ስልካችሁ ወደ ዩቲዩብ ትሄዳላችሁ። ከዛ በኋላ ዩቲዩብ ላይ ከገባችሁ በኋላ ዩቲዩባችሁ ፕሮፋይል ላይ ትሄዳላችሁ። ከዛ በኋላ ትነካላችሁ። ከዛ በኋላ እቺ የስክሪፕቶ ምልክቷ አለች፣ እሷን ነክታችሁ ሊንካችሁን እዚህ ጋር ታገኙታላችሁ ማለት ነው። ነክታችሁ ባክ ብላችሁ ቀጥታ ፎርም እየሞላችሁ ዳላችሁበት ትመለሱና ፔስት ታደርጉና ኔክስት አለቀ በቃ ጨረሳችሁ ያኛውን እንትን ማለት ነው። ከዛ በኋላ ካለፋችሁ በኋላ እዚህ ጋር ደግሞ ምንድነው የሚያስመርጣችሁ እናንተ የሀገራችሁ ውስጥ የምን ኤርላይንስ ነው የምትጠቀሙት ወይም ደግሞ የሀገራችሁ የፕሌን ማረፊያው ኮዱ ምንድነው? የአዲስ አበባ አሁን ለምሳሌ ቦሌ ሪፖርት ነው ዋናው ዓለም አቀፍ አይደለ? የሱ ኮድ ምንድነው? 3 ፊደል ኮድ አላቸው። 3 ፊደሉ ኮድ ምንድነው ብሎ ይጠይቃል። እዚህ ጋር አብዛኛውን ሰው የማያውቀው ነገር ቢኖር እሱ ነው። ስለዚህ ተነኩና እኔ ስለማውቀው ኤል ኦ ኤ ዲ ዲ ከዛ በኋላ እዚህ ጋር ምን መጣ? እዚህ ጋር የምታዩት እችኛዋ አያችኋት? ምን ይላል እስቲ አንብቡልኝ። ቦሌ ኢንተርናሽናል ሪፖርት ይላል ማለት ነው። ተነኩታና በቃ ሞላችሁ። ከየት ነው የሚወስዷችሁ? ከኢትዮጵያ ቦሌ ሪፖርት ዋናው በዛ ነው የሚወስዷችሁ ማለት ነው። ከዛ በኋላ ዝቅ ስታደርጉ ደግሞ እዚህ ጋር ምን አለ? የእናንተ የልብስ ሳይዛችሁ ምን ያህል ነው? ይሄኛው ኤክስኤክስኤል የሚለው በጣም የትላልቅ ሰዎች ናቸው። ይሄኛው ደግሞ የልብሳችሁ ሱሪያችሁ ላይ ማየት ይችላላችሁ። አሁን እኔ ኤል ነው ከ18 እስከ 20 ያሉ ሰዎች የሚጠቀሙት ነው። የልብስ ላይ ያለው ይሄኛው ስለሆነ ኤል ነክቼ አልፋለሁ ማለት ነው። እሺ ቀጣዩ ደግሞ የሚሆነው የእናንተ የጫማ ቁጥር በዩኤስኤ አቆጣጠር ስንት ቁጥር ነው ይላል። አሁን ለምሳሌ እኛ የምንጠቀመው የጫማ አቆጣጠር የቱርክ ነው ታውቃላችሁ አይደለ? የቱርክ ጫማ አቆጣጠር ነው የምንጠቀመው። የዩኤስኤ ሲሆን ደግሞ የኔ አሁን ለምሳሌ 41 ቁጥር ስለምጠቀም 8.5 ይሆናል ማለት ነው። ለምሳሌ እዚህ ጋር አያችሁት 8.5 የጫማዬ ቁጥር በአሜሪካዊ ሲቆጠር ማለት ነው። ስለዛ 41 ቁጥር ለማለት ከፈለጋችሁ 8.5 የጫማችሁ ቁጥር ስፋት ማለት ነው። የነዚህን ደግሞ ዲቴል ለማግኘት ከፈለጋችሁ እኔ ጠይቁኝ እነግራችኋለሁ፣ ቁጥራችሁን እየነግራችሁ ማለት ነው። ስለዛ 8.5 ትላላችሁ። ከዛ በኋላ እዚህ ጋር የምታስገቡት ነገር ቢኖር የእናንተ በአደጋ ጊዜ ተጠሪ የሚሆነው ሰው ስም እስከ አባት ድረስ የእናት ሊሆን ይችላል፣ የአባት ሊሆን ይችላል፣ የአንድ ሰው እዚህ ጋር ስም ታስገባላችሁ ማለት ነው። ያው አይቺ ሻየለ ወርቁ የኔ ተጠሪ ማለት ነው ማዘሬ። ከዛ በኋላ አሁንም ደግሞ ከታች ምንድነው የሚለው እዚህ ጋር
የተጠሪያችሁ ሰው ስልክ ቁጥር ይላል። አሁን ለምሳሌ አሜሪካ ከወሰዷችሁ በኋላ ብትታመሙ ወይም ደግሞ ብትሞቱ ማን ነው እናንተን የሚረከበው አይነት የሚባል ነገር ስላለ እዚህ ጋር ቁጥር የማዘራችሁን እዚህ ጋር ያስገባችሁ ስም የራሷን ቁጥር ታስገባላችሁ ማለት ነው። እዚህ ጋር ተነኩና የሀገራችሁን ዝቅ ዝቅ አድርጋችሁ ኢትዮጵያ የሚል ትፈልጉና ለምሳሌ እዚህ ጋር አሁን እኔ ኢትዮጵያ የሚለው ላይ ኢትዮጵያ አደረግና እሺ ኢትዮጵያ ካደረኩት በኋላ ተሳስቻለሁ። ቆይ ኢትዮጵያ ካደረጋችሁት በኋላ የእናታችሁን ስልክ ቁጥር አስገቡ ሊላችኋል ማለት ነው። እኔ እዚህ ጋር አሁን ለእናንተ ቁጥሩ እንዳይታይ ዝም ብዬ አልፌው ቀጣይ ፓርት ላይ ስገባ ደግሞ እከፍተዋለሁ ማለት ነው። ሞልቼ አልፍላችኋለሁ። አሁን እናንተ እንዳታዩት ብዬ ልቶ እሺ። ከዛ በኋላ በምን ዘርፍ ነው እዛ መካተት የምትፈልጉት ነው እዚህ ጋር የሚሉ ሶስቱ ነገሮች። ስለዛ እናንተ ዘይራችሁ ምንድነው መሆን የምትፈልጉት በምን ዘርፍ መካተት ትፈልጋላችሁ ይላል። እናንተ አሁን የምትፈልጉት ለምሳሌ እዚህ ጋር ነክታችሁ ብዙ ነገር አለ። ድራማቲክ፣ ሚውዚክ፣ ፍሬንድሊ ምናምን ነፍ ነገር አለ። ስለዛ እኔ የምፈልጋቸው ነገሮች ፍሬንድሊ የመጀመሪያው ላይ መርጣለሁ። ዝቅ ታደርጉና ደግሞ ሁለተኛው ላይ እኔ አሁን ሙዚቃ በጣም ስለሚመቸኝ ሚውዚክ አርቲስት የሚለውን መርጥለታለሁ። ከዛ በኋላ ሶስተኛ ደግሞ ሳይንስ የሚለውን መጨረሻ ያለችዋን ሳይንስ የምትለዋን ነካትና በሳይንስ ተመዘገብኩ ማለት ነው። ገባችሁ? ሳይንስ እዚች መጨረሻ ያለችዋን ከዛ በኋላ እዚህ ጋር ቁጥር አስገብቼ ኔክስት ስለው ያልፍልኛል ማለት ነው። ቁጥሩን አስገብቼ ኔክስት ስላሳያ። እሺ ወደ መጨረሻው አራተኛ ስቴፕ ላይ ስንመጣ ደግሞ እዚህ ስቴፕ ላይ እንደርሳለን ማለት ነው። ይሄ የመጨረሻው ፋይናል ነው እወቁ። ፋይናል ስለሆነ እዚህ ጋር የምናስገባው ናሽናል አይዲ በጣም ጥራት ያለው መሆን አለበት። ፎቶአችንን እናስገባለን። የናሽናል አይዲ ፎቶውን ፊት ለፊቱ ማለት ነው እናስገባለን። እዚህ ጋር ደግሞ ሁለተኛ ላይ አፕሎድ የምናደርገው ቢያንስ ከ1 ደቂቃ ማነስ የሌለበት ኢንተርቪው ራሳችንን አድርገን ቪዲዮ እናስገባለን። እንግሊዘኛ መቻል ግዴታ አይደለም። ከፈለጋችሁ በአማርኛ ከፈለጋችሁ ደግሞ እንዲሁ ሰላምታ ብቻ ግን 1 ደቂቃ መምላት አለበት። ለካይ የሚተላለፍ ነገር ነው ይሄ። ያው ዓለም ባያየውም እሱ ግን ያየውና ከተመቻችሁት ያው የማለፋችሁ ነገር ይወስንበታል ማለት ነው። ስለዛ እናንተንም ማየት ስለሚፈልጉ ፊዚካላችሁ ምን አይነት እንደሆነ እዚህ ጋር ቪዲዮ እንድታስገቡ ያስገድዳሉ። የ1 ደቂቃ ሃይ ሚስተር ካይ አይ ዋንት ካም ምናምን ብላችሁ የምትፈልጉትን ቪዲዮ ሰራላችሁ ታስገቡለትና ከዛ በኋላ ፋይናሊ እዚህ ጋር ተደርሳላችሁ። እቺን ታበራላችሁ። ሶስቱን ካበራችሁ በኋላ አፕላይ የሚለውን ስትነኩት የእናንተ ፋይል አፕላይ ይሆናል ማለት ነው። አፕላይ ሲሆን እንደዚህ አይነት አሁን በጎን የማስገባላችሁ ምስል አለ። ልክ እንደሱ ብሎ ትንሽ ሊቆይ ይችላል። ቢቆይም እንዳትወጡ ከክሮም ከቆይቶ በኋላ ሲያልፍ ይከፍታል ማለት ነው። ልክ እንደዚህ አይነት ገጽታ ያመጣል። ከዛ በኋላ አፕላይ አድርጋችኋል። ኮንግራቹሌሽን፣ መልካም እድል እንዲቀናችሁ እመኛለሁ። እግዚአብሔር እንዲረዳችሁ የልባችሁ መሻት ይሙላላችሁ። ሙስሊምም ከሆናችሁ ደግሞ አላህ የእናታችሁንም የአባታችሁንም የራሳችሁንም ሁሉን ነገራችሁን እንዲሞላላችሁ እንዲያሳካላችሁ ከልቤ በጣም ነው የምመኘው። እኔ የምመኘው ነገር ስለሆነ ለሁላችሁም እንዲሳካ አላህም እንዲረዳችሁ እግዚአብሔርም እንዲረዳችሁ ጸልይላችኋለሁ። እንግዲህ እዚህ ድረስ ቪዲዮን ካያችሁት ወዳችሁታል ማለት ነው። ሰብስክራይብ ያደርጋችሁ ቤተሰብ መሆን እንዳትዘነጉ። እናመሰግናለን። እሺ ይሄን ኦፖርቹኒቲ በጣም እንደ ሲምፕል ነገር እንዳታዩት፣ በጣም ትልቅ እድል ነው ማለት በጣም ለሁሉም። አሁን አሜሪካ ውስጥ ያሉ ባለሀብቶች ራሱ ስትሪመሮች በጣም የሚጓጉለት ነገር ነው አይደለም። አንድ ሰው ተራት ሰው ተሳክቶለት ሄዶ ይቅርና በጣም ታዋቂ የምትሏቸው ሰዎች ራሱ በጣም ነው ለዚህ ነገር የሚጓጉት ማለት ነው። ምክንያቱም እዛ የሚያገኟቸው በጣም ትላልቅ ሴሌብሪቲዎች ስላሉ ማለት ነው። ስለዛ ይሄን ነገር እንደ ቀላል ነገር አትዩት። የምትሞሉት ፋይል በትክክል መሆን አለበት። ምንም መሳሳት የለባችሁም። አሁን እዛ ላይ በጣም ብዙ የሚሞሉ ነገሮች አሉ። የጫማ ቁጥር ሁሉ ይሞላል ማለት ነው። ስለዛ ምንም ነገር መሳሳት የለባችሁ። በትክክል ነው መሙላት ያለበት። እንግዲህ እያንዳንዱን በትክክል እንድትሞሉ ካሁኑ አሳስባለሁ። እሺ ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት ይሄን አካውንት ሰብስክራይብ በማድረግ ማበረታታትና ለእናንተም ይጠቅማል ብዬ የምሰራቸውን ቪዲዮዎች እናንተ ጋር እንዲደርሱ ማድረግ ትችላላችሁ። እንዲሁም በቀጣይ ቪዲዮ ስለምን እንድሰራላችሁ ትፈልጋላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። ወበቴ እሺ ጥራት አለው። መጀመሪያ ጥራቱን ይልኝ እንደዚህ። እሺ ጀመር። እሺ ይሄን በቃ
ጀምር